ሴቶቹ ወር አበባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድነው? እሱ ልጅ ያሰጠናል ብለው ልክ መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድነው ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጣ ነበር ከገነት ነው የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። መሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ። አላህ ከወተት ሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል? አላላችሁማ። ካላላችሁ መሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘ መሰለ ቆልፎ ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ የአላህ ቀኝ እጅን እንደመያዝ ነው፣ የአላህ እጅን እንደማግኘት ነው አለ። ላንብብልህ። ሴቶቹ ወር አበባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድነው? እሱ ልጅ ያሰጠናል ብለው ልክ መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድነው ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጣ ነበር ከገነት ነው የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። መሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ። አላህ ከወተት ሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል? አላላችሁማ። ካላላችሁ መሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘ መሰለ ቆልፎ ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ የአላህ ቀኝ እጅን እንደመያዝ ነው፣ የአላህ እጅን እንደማግኘት ነው አለ። ላንብብልህ።